ይስጥልን። እንደምን አረፈዳችሁ? እንዴት አደራችሁ? ይበርዳል ዛሬም? ዛሬ ደህና ነው አይደል? ተመስገን። ይኸው ደግሞ ችለዋል። መቼስ ክረምት ነውና ትንሽም ካልወረደ ደግሞ አላሳውሰው ይሁን። ሰዓቱ ወርዷል። አንተ እግዚአብሔርን ቃል ተነጋግረን እንለያያለን። የእግዚአብሔር መንግሥት ከእናንተ ትወሰዳለች ይላል የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 43 ላይ ያለ ኃይለ ቃል ነው። የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ለሌሎች ፍሬ ለሚያፈሩ ትሰጣለች። ግንበኞች የናቋት ድንጋይ የማዕዘን ራስ ትሆናለች። እነዛ የተናቁቱ እነዛ ከእናንተ ጋር የማይቆጠሩት ዝቅ አድርጋችሁ የምታዩአቸው እነሱ የእግዚአብሔር መንግሥት ይወስዷታል። እናንተ ግን ተጎንብሳችሁ እኛ ታላቅ ነን ብላችሁ በራሳችሁ የምትመኩ ራሳችሁ ከፍ ከፍ የምታደርጉ ትወድቃላችሁ። ግንበኞች የናቋት ድንጋይ እዚህ ግባ የማይባለው የእግዚአብሔር መንግሥት ለነሱ ትሰጣለች ይላል። ምን ማለት ነው? ይሄ ለፈሪሳውያን ወይም በዚያን ዘመን ለነበሩት አይሁዳውያን የተሰጠ ትምህርት ነው። አዎ እግዚአብሔር የመረጣቸው እግዚአብሔር የባረካቸው ብዙ ተአምር ያደረገላቸው ሰዎች ነበሩ። ግን የእግዚአብሔርን ሕግ ፈቀቅ በማለት በራሳቸው መንገድ ስለሚጓዙ ሌላውን ግን አሕዛብን ሁሉ ስለሚንቁ እነሱ ብቻ የእግዚአብሔር ልጆች አድርገው ስለሚቆጥሩ እግዚአብሔር ይህንን ትምህርት ወይም ትንቢት ተናገረባቸው። የእግዚአብሔር መንግሥት ለእናንተ ተሰጥታ ነበር። ነገር ግን ስላላከበራችኋል፣ ነገር ግን ስላልጠበቃችኋል፣ በሕጓ ስላልሄዳችሁ፣ በሕጓ ስላልተጓዛችሁ ከእናንተ ተወስዳ ለሌላ ትሰጣለች፣ ለአሕዛብ ትሰጣለች ይላል። ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 30 ላይ እንዲህ ይላል። አመፀኛ ትውልድ፣ የማይሰማ ትውልድ፣ ተንኮለኛ ትውልድ፣ ቀማኛ ትውልድ፣ የአባቶቹን ትእዛዝ የማያከብር፣ የአባቶቹን ምክር የማይሰማ፣ እውነትን በሐሰት የሚለውጥ ትውልድ ይለዋል ቅዱስ ጳውሎስ። ይሄ ለሀገር እንቅፋት፣ ለወገን እንቅፋት፣ የእግዚአብሔር መንግሥት ከነሱ ትወሰዳለች ይላል። የዛሬውን ታሪክ በዚህ መነሻነት ባጭሩ እናያለን። በኤሊ ዘመን አንደኛ ሳሙኤል ከምዕራፍ 2 ጀምሮ መጽሐፈ ሳሙኤል ቀዳማዊ ላይ ታሪኩ የዛሬን ታሪክ እናገኘዋለን። በዘመኑ ነቢያት የጠፉበት የእግዚአብሔር ቃል የራቀበት ጊዜ ነበር። ኤሊ ዘመኑ ሁሉ አገልግሎ አርጅቶ ደክሞ ነበር። ነገር ግን ልጆቹን በእሱ ፋንታ ሾሟቸው። በቤተ መቅደሱ ያገለግሉ ነበር። ሕዝቡን ሁሉ ይዳኙ ይፈርዱ ነበር። ነገር ግን ከአባታቸው ሥርዓት ወጥተው በራሳቸው መንገድ ይጓዙ ነበር። ለእግዚአብሔር መሥዋዕት በሚሰዋበት ጊዜ
መጀመሪያ መስዋዕቱ ካረገ በኋላ ከተሰዋ መስዋዕቱ ከቀረበ በኋላ ለካህኑ የሚሆነውን ይወስዱ ነበር። እነርሱ ግን መስዋዕቱ እንደተሰዋ ለእግዚአብሔር የሚሆነው ሳይቃጠል ስቡ ሳይጤስ ሳይቃጠል ሳያርግ አስቀድመው ይወስዱ ነበር። እግዚአብሔር በዚህ ተቀየማቸው። ቤተ መቅደሱን ደግሞ ያረክሱ ነበር። ከሚያገኟቸው ሁሉ ጋር በቤተ መቅደሱ ይዳሩ ነበር፣ ይተኙ ነበር። እግዚአብሔር በዚህ ተቀየማቸው። ኤሊንም ራሱ ተቀየመ። አልመከራቸውም፣ አልነገራቸውም። እርሱም ቢነግራቸው አይሰሙም። እናት አባቱን የማይሰማ ትውልድ ሀገር ያፈርሳል። ወገኖች ሀገር ያፈርሳል፣ ቤተ ክርስቲያንን ያፈርሳል፣ ለትውልድ መከራን ያመጣል። እነዛ ሁለቱ ልጆች ባመጡት መከራ እግዚአብሔር ተቀየመ። እግዚአብሔር ከኤሊ ቤት ወጣ፣ ራቀ። በዚያ ጊዜ የነበረው ሕፃኑ ሳሙኤል ስለነበረ ለሳሙኤል ራእይ ተገለጸለት። የሳሙኤል ታሪክ ብዙ ነው፣ ወደዛ ገባ። ራእዩ ምን ይላል? እግዚአብሔር ለሳሙኤል ሲነግረው የሰሙትን ሁሉ ሁለት ጆሮን ጭው የሚያደርግ የሚያስደነግጥ ክፉ ነገርን በኤሊ ቤት ላይ አመጣለሁ። ዛሬ እኛ በሀገራችን የምንሰማው ይሄ ማለት ጆሮን ጭው የሚያደርግ አሁንስ ምን ማለት ነው? ደንዝዘናል። እየሰማነው አሁን መቁጠር ብቻ ነው። 4-5 ወሩ ጥቂቶች ናቸው ዛሬ ሲሞቱ፣ 20 ወሩ ዛሬ ጥቂቶች ናቸው። ለምን ሞት ይለመዳል? ሐዘንን ለካ ያደንቁራል። ወገኖች ጆሮቹ የሚያደርግ ክፉ ትውልድ፣ መራራ ትውልድ፣ ሀገር የሚያጠፋ ሀገር የሚያበላ ድሮ በነበረ አባቶቻችን ታሪክ ነው እያለን እነ ቅዱሳኑ እንደ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ በነበሩበት ጊዜ ያለውን ታሪክ እያወራን ቢሆን መልካም ነበር ነው። በዘመናችን ያየነው ኢትዮጵያን ከጫፍ እስከ ጫፍ በረሃ እያደር በየመንገዱ እያደር በማናውቀው ቤት እየተኛን እየበላን እግራችን እየታጠበ የኖርንበት ሀገር ዛሬ ጆሮች የሚያለ ለሰልፍ በሚከል መራራ ትውልድ ሀገራችንን አፈረሰ። የአባቶቹን ምክር የማይሰማ ጠማማ ትውልድ ሀገር ያፈርሳል። እነዛ በሁለቱ ምክንያት ፍልስጤማውያን በእስራኤል ላይ ተነስተው ጦርነት ከፈቱባቸው። 30,000 ሕዝብ አለ። ታቦተ ጽዮን ተማረከች። ኤሊም በልጆቹ እነሱም ሞቱ፣ ሕዝቡን ማስፈጁ። ኤሊ ታቦተ ጽዮንም ተማረከ። ሲሰማ ኤሊም ወድቆ ሞተ። አባታቸውን፣ ታቦታቸውን፣ ሀገራቸውን ሁሉንም አጡ። እነሱም መጨረሻ ላይ ሞቱ። ታቦተ ጽዮንን ይዘዋት ወደ ፍልስጤም አስገቧት። በሄደችበት ሁሉ ከነሱ ጣዖት ጋር በቤተ ጣዖታቸው በሚያመልኩበት አስገብተው አስቀመጧል። በዚያን ሰዓት እነሱ ጠዋት ሲመጡ የእነሱ ዳጎን የሚባለው ጣዖታቸው ወድቆ ተሰባብሮ፣ ታቦተ ጽዮን ግን ብቻዋን አገኟል። አሁንም አንስተው እሷን ከታች አድርገው እነሱ የራሳቸውን ጣዖት ከላይ አድርገው ያስቀምጡ ነበር። ተገልብጦ ወድቆ እጁ ለብቻው ራሱ ለብቻው ሆኖ አገኙት። በዚህ ጊዜ በሀገሩ ላይ ሁሉ እባጭ ሆነ፣ በሽታ ሆነ። ከነሱ አውጥተው ጌት ወደሚባል ቦታ ወሰዷል። በዚያም እንደዚሁ ሕዝቡ አለቀ። ወደ አስቀሎና 5 ቦታዎች ናቸው። ወደ 5ቱም እያዘዋወሩ ለ7 ወር ያህል አቆዩዋል። ግን ብዙ ሕዝብ አለቀ። ጫፍጫፍ ሆኖ ነበር። ከዛ በኋላ ምን እናድርግ ብለው ሲማከሩ
ወደ ሀገሯ እንመልስ ብለው ሁለት ላሞች የሚያጠቡ ላሞችን ቀንበር ሰርተው ጥደው እዛ ላይ ሰረገላ ሰርተው እዛ ላይ አኖረው እጅ መንሻ ወርቅ እነሱን ባገኘቻቸው በእባጩ አምሳያ አድርገው 5 የእክብል ወይም ደግሞ እንደዚህ እንዳይት ያለ ትልልቅ ወርቅ ሰርተው እያንዳንዱ ለአምስቱ ነገሥታት 5 ወርቆችን አዘጋጅተው ከታቦተ ጽዮን ጋር በሰረገላ ላኳ። እጎላት እምጎሊሆን ከመኪአኪ አፍቀራ አፍቅርኒ አፍቀርኩት ጊዜ ለክቡራ አለ ደራሲ። ላሞች የሚያጠቡ ትኩስ የወለዱ ላሞች ናቸው። ያ ሰረገላ ሲጫንባቸው ልጆቻቸውን ትተው ቀጥታ አንቺን ወደው እንደሄዱት ሁሉ ድንግል ማርያም ሆይ እኔም ወድጄሻለሁና እንድትወጂኝ እንድታፈቅሪኝ አለሁ እንድትይ እንድትቀርሽልኝ እለምንሻለሁ አለ ቅዱስ ናኦል። እሱ ነው የእመቤታችን መልካ ማርያም የደረሰ እና ለእነሱ አንቺን ብለው እንደወደዱሽ እኔም አንቺን እወዳለሁና አለሁኝ በይ። ነገር ግን ታቦተ ጽዮን ወደ ቦታዋ ተመልሳ ወደ ሀገሯ ከብራ ገብታ እንደገና በቀደመ ክብሯ ተቀምጣለች። ለዛ ግን ለማይታዘዝ ትውልድ ወዮለት። ሀገር ያፈርሳል። ሀገራቸውን አፈረሱ። 30,000 ሕዝብ በአንድ ቀን አስጨረሱ። ታቦተ ጽዮንን አስማረኩ። አባታቸውን አስገደሉ። በእነሱ በሁለት ሰው ጥፋት ዛሬ ሀገራችን ይሄን ነው። በጥቂቶች ሰዎች ብዙ ሕፃናት እየታረዱብን እያለቁብን። ታቦተ ጽዮን ወደኛ ሀገር ስንመለስ መጀመሪያ ታቦተ ጽዮን ከእስራኤል ተነስታ ወደ ኢትዮጵያ የገባችበት ኅዳር 21 ያንን በማሰብ ቤተ መቅደስ ተሰርቶ በየዓመቱ ይከበራል። ሁለተኛ ሀገራችን የተቀመጠችባቸው ቦታዎች 3 ቦታዎች አሉ። 3 ቦታዎች አሁን ያለችበት ቦታ 4ኛ፣ አንዱ ጣና ቂርቆስ ላይ፣ ሁለተኛው ጎጃም ውስጥ መርጦ ለማርያም የምትባል ቦታ፣ 3ኛው ደግሞ ተድባበ ማርያም አማራ ሳይንት ውስጥ፣ 4ኛው አሁን ያለችበት አክሱም ሲሆን በመጨረሻ በዮዲት ዘመን ከዛ ተነስታ በዚህ በዝዋይ ደሴት ተቀምጣ ትኖር ነበርና ያ ዘመን ተመልሶ ክርስትና ወደ ቦታው ሲመለስ ሀገሩ ሰላም ሲሆን ወደ አክሱም ገብታ የተቀመጠችበትን አሁንም ኅዳር 21 ቀን ያንን በማሰብ አማናዊቷን እመቤታችንን እናከብራታለን። ያቺ ለእስራኤሎች መድኃኒት የነበረቻቸው፣ ባህር የከፈለችላቸው፣ ጠላቶቻቸውን ያስገዛችላቸው፣ ግንብ ያፈረሰችላቸው ታቦተ ጽዮን ዛሬ የኛ አማናዊቱ እመቤታችን የጠላትን ግንብ ዲያብሎስን የሚያፈርሰው ኢየሱስ ክርስቶስ ከእሷ ስለተገኘ ኢየሱስ ክርስቶስ ከእሷ ስለተገኘ እርሷን እናከብራታለን። ሌሎች ቢንቋትን፣ ሌሎች ቢጥሏትን እኛ እሷ ስላለችን ግን ወገኖቼ ደስ ሊለን ይገባል። ለእመቤታችን አንዴ እባካችሁ አመስግኑ። ጠላትን ድል የሚነሳ የሞትን ባህር የሚያሻግር እርሱ ከእሷ ስለተገኘ እናከብራታለን። እርሱ የተገኘው ከእርሷ ነውና፣ ስለዚህ ትምክህተ ዘመድነ መመኪያችን፣ እናታችን፣ አስታራቂያችን፣ አማላጃችን እንላታለን። እንኳን ለእመቤታችን በዓል በሰላም አደረሳችሁ። መጪውን ጊዜ ደግሞ የተባረከ የተቀደሰ አድርጎ በእውነት የሀገራችን ሰቆቃ
የሚያልቅበት የሚያበቃበት ጊዜ እንዲያመጣልን ቅዱስ ፈቃዱ ይሁንልን እላለሁ። ስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።